የወሰደው ነው ማለት ነው። ወደ ቪዥዋል ብራንድ አይደንቲቲው ስንመጣ ያው የመጨረሻው ቅድም ስንገነባ የነበረውን ነገር ፉሊ ብራንድ ሆኖ የምናይበት ስቴጅ ላይ ነው የደረስነው ማለት ነው። ስለዚህ ሪሰርቻችንን ስትራቴጂያችንን ሁሉንም ነገር ተከትሎ ምኑ መፈጠር አለበት ማለት ነው። ቪዥዋል ኮሙኒኬሽን ሊፈጥርልን የሚችለው ብራንድ መፈጠር አለበት። ሶ ሎጎ፣ ቀለማት፣ ኢቭን ፊደል አጻጻፍ፣ ጠቅላላ ቪዥዋል ላንጉጆች፣ ቅርጾች፣ ቴክስቸሮች እነዚህን ሁላ ነገሮች ከዚህ በኋላ ነው ማለት ነው የሰራ ነው። እስካሁን የነበሩትን ጥናቶች ተከትለን በነዛ ላይ የተገነባ ቪዥዋል አይደንቲቲ ፈጥረንለታል ማለት ነው። ሶ የመጀመሪያው ቪዥዋል አይደንቲቲ ስንል የሎጎ ኮንሴፕት ነው። የሎጎ ኮንሴፕት ብዙ ነገሮችን ያካተተ እንዲሆን ተደርጎ የተሰራ ነው። የመጀመሪያው ምስሉ ላይ እንደምታዩት ሎጎ ላይ እንደምትመለከቱት ሁለት አይነት ማለት ኤን እናያለን አንም እናያለን። ሙቹዋሊ ሁለቱንም ቅርጾች የሚያሳይ ኢትዮጵያዊ የሆነ ኢንተርናሽናል ሪፕሬዘንቴሽንም ያለው ቅርጽ ሙሉ ለሙሉ እናያለን። ከዛ ውስጥ የስካይ ስክሬፐር የስቴርስ ሐሳቦች አሉ ማለት ነው። እነዛ ሐሳቦች ምንድናቸው? ትራንስፎርሜሽንን፣ እድገትን፣ ኮንስትራክሽን ሴክተር ስፔሲፊካሊ ስለ ኮንስትራክሽን መሆኑን፣ ሪል ስቴት ሴክተር መሆኑን እና አምቢሽን ያለውን አምቢሽን እንዲገልጽ ተደርጎ ነው የተሰራው። መሃል ላይ የምናየው ህንፃ ስቴር ማለት ነው። ከዛ ውጪ ሰርኩላሪቲ ይኖረዋል። ሰርኩላሪቲው ኮሚኒቲን የሚገልጽ ነው። ቅድም እስከ ደጋግመን ስናወራ እንደነበረ